እየገደል ኦሮሞን እየገደል ካማራን እየገደል ስልጣን መቀጠል አትችልም። አብይ አህመድ must go ገና stop አማራ ጄኖሳይድ stop አማራ ጄኖሳይድ stop አማራ ጄኖሳይድ ፍሪ ክርስቲያን ታደለ አብይ አህመድ is a killer አብይ አህመድ is a killer ፍሪ ክርስቲያን ታደለ ዋና ችግር ያለው አብይ አህመድ ጋር ነው ይሰማል አብይ አህመድ ነው ገዳይ መከሩት አብይ አህመድ እየገደለ ነው ወንድሜን እናቴን እየገደለ ነው በድሮን እየገደለ ነው እያያችሁ ዝም ብትሉ ታሪክ ይወቅሳችኋል ይሄንን ያዙት ይሄንን ነው መናገር የምፈልገው አብይ አህመድ is a killer አብይ አህመድ is a killer ብናል ፖሊስ ልከውብናል በስዊድን ስቶክሆልም በዛሬው ዕለት የምክክር ኮሚሽን የተባለ የፉግግር ኮሚሽን የብልጽግና አጀንዳውን ይዞ በስዊድን ስቶክሆልም ስብሰባ እያካሄደ ይገኛል እኛም ገብተን የተቃውሞ ድምጻችን አሰምተናል ፍሪ ክርስቲያን ታደለ ተጠያቂ ነው አከብሮታለሁ ተጠያቂ ናችሁ እያንዳንዳችሁ ህፃናት በድሮን እየተገደሉ ነው ስቶፕ አማራ ጄኖሳይድ 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 ችግር የለውም ይዛል ስቶፕ አማራ ጄኖሳይድ yes stop amara genocide yeah I have a right to speak it's Sweden it's Sweden it's not Ethiopia yeah I have the right yeah sir I respect you yes I have come on yes this guy is a killer Abiy Ahmed is a killer stop human rights violation in Ethiopia stop human rights violation in Ethiopia ትግሬን እየገደል ኦሮሞን እየገደል ካማራን እየገደል ስልጣን መቀጠል አትችልም አብይ አህመድ must go አብይ አህመድ ነው ገዳይ እሱን መከሩት ያ ለነናገር አንተ አትንካኝ ይሳቀብን yes ያ this in Ethiopia ያፈኑ ሰው ሊናገር ሲል በሐሳብ መግለጽ ካልተቻለ yes ገዳይ ነው አብይ አህመድ ከስልጣን ይልቀቅ ብለን በተናገርንበት ሁኔታ ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጡንም መውረድ አለቦት ብለንም የመናገር መብት አለ መንግስት ህግና ስርዓትን አያስከብር አንልም የአንድ መንግስት ትልቁ ኃላፊነት እንደውም እና ዋነኛው ኃላፊነቱ የዜጎቹን ሰላምና ደህንነት ማስጠበቅ ማንንም ሰው ከህግ በላይ አይደለም ማንንም ሰው ከሀገር በላይ አይደለም ሀገር ከምትፈርስ ወንጀለኞች ለፍትህ መቅረብ አለባቸው እሱ ላይ ድርድር የለም ነገር ግን ይሄን አይነት አቋም ሲያራምድ የነበረ የሰላማዊ ትግል ሲል ዋጋ ሲከፍል የነበረ ፓርቲ ከዚህ ሁከትና ብጥብጥ ጋር ያይዞ ድንጋይ አስወርውረሃል ገንዘብ ረድተሃል አደራጅተሃል ተብሎ ያለምንም ተጨባጭ መረጃ የፓርቲን አመራር ማሰር ፍጹም ተገቢ ነው ብለን አናምን ይሄን የምንለው አሁንም ማንም ሰው ከህግ በላይ ሆኖ አይታሰር አይደለም ግን እርሶ የመጀመሪያ አስተዋውሳለሁ ንግግሮት ስልጣን በያዙ ማግስት ያሉት ማንንም ሰው አስረን አንመረምርም በቂ መረጃ ካላገኘን በስተቀር አናስርም ነው ያሉት አቶ ልደቱ አይታሰር አይደለም ከተጠረጠረ ወንጀል ሲፈጽም ከተገኘ ማስረጃ ካለ አይያዝ የሚል ሰው የለም ግን ከያዙ በኋላ መረጃ እሱን እስር ቤት አስቀምጦ መረጃ ማሰባሰብ ከበፊቱ ካለፈው 27 ዓመት ስርዓት የቀጠለ ጉዞ ነው የሚሆነው መታሰሩ ብቻ አይደለም የታሰረበት ሁኔታም በጣም አሳሳቢ ነው ለህይወቱ አስጊ ሁኔታ ውስጥ ነው
በዚች ሀገር ላይ ሐሳብን መግለጽ በተለይ በእርሱ የስልጣን ዘመን ሐሳብን መግለጽ ስርዓቱን መቃወም ያሳስራል ብለን አንጠብቅም ነበር። የሽግግር መንግስት ጥያቄ ማቅረብ ወንጀል አይደለም። እርሱም እንደሚያውቁት ህገ መንግስታችንም ሐሳብን በነጻነት የመግለጽ መብትን ሲሰጠን የፈለግነውን ሐሳብ ከኃይል አማራጭ ውጪ እንድናቀርብ ነው። የሽግግር መንግስት አይደለም ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጥኑም መውረድ አለብዎት ብለንም የመናገር መብት አለ። ይሄንን መብት ይሄ መንግስት ሳይሆን የሰጠን በተለይ እናንተ የዜጎች የብሔር ብሔረሰቦች የቃል ኪዳን ሰነድ ነው የምትሉት ህገ መንግስት የሰጠን መብት ነው። ይሄን መብት ኤክሰርሳይዝ እንድናደርገው ነው ማበረታታት ያለብን። ነገ ከነገ ወዲያ ሐሳባችንን ሌሎችም ሐሳባቸውን በነጻነት እንዳይገልጹ የሚያደርግ እንቅፋት ነው። ስለዚህ በተፈጸመ ሁከትና በጥብጥ ሰበብ የተለየ ሐሳቦች ያላቸውን የፖለቲካ አመራሮች ማሰር ተገቢ ነው ብለን አናምንም። መንግስቶት በዚህ በኩል አስፈላጊውን የእርምት እርምጃ ቢወስድ ጥሩ ነው ብያለሁ። በመጨረሻ ግን አንድ የሚያረጋንን ደግሞ ነገር ተናገር። የተከበሩ አቶ ክርስቲያን ታደለ። አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም ክቡር ጠቅላይ ሚኒስትር በመካከላችን ተገኝተው የመንግስቱን የ6 ወራት ሪፖርት ለማቅረብና ከተከበረው ምክር ቤት አባላት ዘንድ ለሚቀርቡለት ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናለሁ። አንዳንድ የስነ ስርዓት ጥያቄዎችን ግን ማቅረብ ፈልጋለሁ። ምክንያቱም እዚህ እኛ የተሰበሰብነው እኔ በበኩሌ የተሰበሰብኩት ክቡር ጠቅላይ ሚኒስትር ከምክር ቤቱ አባላት ለሚቀርቡለት ጥያቄዎች ምላሽና ማብራሪያ እንዲሰጡ ብቻ ሳይሆን የ6 ወራት ሪፖርቱን እንዲያቀርቡ ሪፖርቱ ሲቀርብም እኛ ብቻ ሳይሆን በተለያዩ የሚዲያ አማራጮች ለህዝቡም ቀርቦ ውይይት እንዲካሄድበት ነው። አንድ ሁለተኛ ሪፖርቱን በሰነድ አልተሰጠንም፣ አልደረሰንም። ሪፖርቱን በደንብ ገምግመን መርምረን ከየሴክተር መስሪያ ቤቶች ትራያንጉሌት እና ቫሊዴት አድርገን የተሳሳተ መረጃ ካለም እሱን ለማረም እድል የምናገኝበትን ሁኔታ አልተፈጠረልንም። ይህን ካልኩኝ በኋላ አንድ የጥያቄ መንደርደሪያ የሚሆን ማስታወሻ ብዬ ወደ ጥያቄ ያመራለሁ። ክቡር ጠቅላይ ሚኒስትር በዚህ ምክር ቤትና በተለያዩ መድረኮች ስለ እርስዎና ስለሚመሩት ያስፈጻሚ መንግስት ተጠይቅ ሲቀርብቦት ለተጠየቁ ምላሽ ከመስጠት ይልቅ ጠያቂዎችን የሚያጥላላ አስተያየት ሲያራምዱ አለፍ ሲልም ተጠይቅ የቀረበቦት የወጡበትን ብሔር በመጥላት እንደሆነ አድርገው ምላሽ ሲሰጡም የቅርብ ትዝታችን ነው። ክቡር ጠቅላይ ሚኒስትር ጥያቄ የማቀርብልዎ እኔ በብሔሬ አይደለም። ይህን ጥያቄ ሳቀርብልዎ እርስዎም የሚወክሉትን ብሔር በመጥላት አይደለም። ምላሽና ማብራሪያ ሲሰጡም ለጥያቄ ብሔሩንና ምናልባት የመንግስት ግልበጣ ሴራ ነው በሚል ምላሽና ማብራሪያ እንዳይሰጡ ከወዲሁ አደራ ማለት ፈልጋለሁ። አመሰግናለሁ። ወደ ጥያቄ አመራለሁ። የዜጎችን ደህንነትና የሀገርን ሉዓላዊነት መጠበቅ ዝቅተኛ የመንግስት ኃላፊነት ሆኖ ሳለ ዜጎች በማንነታቸው ምክንያት በመንግስት የጸጥታ ኃይሎች ይገደላሉ፣ ይፈናቀላሉ፣ ቤታቸው ይፈርሳል፣ ንብረታቸው ይወድማል። የሀገር ሉዓላዊነትን በሚዳፈር መልኩ የጎረቤት ሀገራት ሰራዊቶች በኢትዮጵያ ሰሜን ምዕራብና ደቡብ ምዕራብ ወሰኖች በርካታ ኪሎ ሜትሮችን ዘልቀው በመግባት ወረራ ፈጽመዋል። ይሄ ቀደም ሲል ከኔ የቀደሙ የተከበሩ የምክር ቤት አባላትም በጥያቄ መልክ ያቀረቡት የኢትዮጵያ ሰብአዊ መብቶች ኮሚሽንም በሪፖርቱ ደጋግሞ በመንግስት የጸጥታ ኃይሎች ስለሚገደሉ ዜጎች ስለሚፈጸሙ የሰብአዊ መብት ወንጀሎች፣ መፈናቀሎች፣ ግድያዎች፣ ቤት መፍረሶች በሪፖርቱ ያቀረበው ነው። አሁን ላይ ባለው ተጨባጭ ሁኔታ
የዜጎች ደህንነትና የሀገር ሉዓላዊነት ዋነኛ ስጋት ምንጭ ሆኖ የምናየው እርስዎ የሚመሩት መንግስትን ነው። እርስዎ በአፎ ኢትዮጵያ አትፈርስም ቢሉንም በተግባር ግን ኢትዮጵያና ኢትዮጵያዊነት በመንግስቶ እየተናዱ ነው። የበርካታ ሀገራት መሪዎች መሰል ኃላፊነትን በወጉ ያለ መወጣት ጉድለት ሲያሳዩ ህዝብን ይቅርታ ጠይቀው ስልጣናቸውን ሲለቁ ይታያል። በሀገራችንም የቀድሞ ጠቅላይ ሚኒስትር ክቡር ኃይለማርያም ደሳለኝ ተመሳሳይ ህዝባዊ ተጠይቅ ሲቀርብባቸው ስልጣን መልቀቃቸውን እናስታውሳለን። እርስዎም ወደ ስልጣን የመጡት በዚህው ተጠይቅ ምክንያት ነው። እርስዎስ ስልጣንዎን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ? በሰብአዊነት ላይ በተፈጸሙ እንዲሁም በማንነት ተኮር የዘር ማጥፋት፣ የዘር ማጽዳትና የማንነት ማሳሳት ወንጀሎች ተጠያቂ ለመሆን ምን ያህል ዝግጁ ነዎት? አመሰግናለሁ። ስልጣን ብትለቅ